ሃይ ፋሚሊ እንዴት ናችሁ? ዛሬ ደግሞ የምናየው ኪፍሬም ነው። ኪፍሬም ለምንድን ነው የሚጠቅመን፣ ምንድነውስ የሚያገለግለን የሚለውን በዚህ ቪዲዮ እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ጀምሩ። መጀመሪያ ካፕካት አፕሊኬሽናችን ላይ ከገባን በኋላ ኒው ቪዲዮ ወይም እናንተ ላይ ኒው ፕሮጀክት ሊል ይችላል። እሱን ከነካን በኋላ እኔ ልሰራበት ያሰብኩት ቪዲዮውን አድ ካደረግን በኋላ መጀመሪያ ቪዲዮ ላይ እንሄድና ቪዲዮውን ከነካን በኋላ ኪፍሬም እናስራለን። ኪፍሬም ካሰርን በኋላ እንደዚህ ቀይ ትሆንልናለች። ወደ ቪዲዮ መጨረሻ እንሄድና አሁንም ኪፍሬም እንጨምራለን። ከዛ ትንሽ ቪዲዮዋን ዙም ኢን እናደርጋታለን። ከዛ ለቪዲዮ ስሙዝ ሞሽን እንዲኖረው ግራፊክስ እንሰጠዋለን። ግራፊክሱ ሊነር ይሁን። አሁን ለሁለተኛ ቪዲዮ ተመሳሳይ እንጠቀማለን። ለሁሉም ቪዲዮ ተመሳሳይ የሆነ ኪፍሬም እናስራለን። ለሁሉም ተመሳሳይ የሆነ ከሰጠን በኋላ ለሁሉም ቪዲዮ ተመሳሳይ ኪፍሬም እና ግራፍ ከሰጠን በኋላ ለቪዲዮ ደግሞ ኢፌክት እንሰጠዋለን። ቪዲዮ ኢፌክት ሁለተኛው ደግሞ ሁሉም እንደዚህ ቪዲዮ ኢፌክት እየሰጠን ቪዲዮአችን እንዲያምርልን ማለት ነው። ለሁሉም እንደዚህ ኢፌክት የቪዲዮ ኢፌክቱን ከሰጠን በኋላ አሁን ደግሞ ፊልተር እንሰጠዋለን። መጀመሪያ ቪዲዮ ይሄን እንጠቀማለን። ሁለተኛው ደግሞ ይሄ እንግዲህ ቪዲዮአችን የበለጠ ውብ እንዲሆን ይረዳናል። ለሁሉም ቪዲዮ ኢፌክት እና ፊልተር ከሰጠን በኋላ ቪዲዮአችን ይህንን በመሰለ መንገድ እንሰራለን። ኪፍሬም እንግዲህ በቀላሉ እንደዚህ ነው የሚሰራው። እናንተም እስኪ ሞክሩት። እስኪ ሪዛልቱን ደግሞ አብረን እንይ። መጨረሻ ላይ እነዚህ ሙሉ እናደርግና ኤክስፖርት እንለዋለን። I think he's the most exciting
same Battle Plan at the moment. As a defender, how do you mark that if you can go either way? You've got that turn of pace, you've got all that skill in the world. It's impossible to defend against for a 90-minute period.